አይገጤ ፋራ እስከ ከፈሉሽ ድረስ ምንም አይነት ነገር ብትፖስቺ የማይሰቀጥጥሽ ሰው ነሽ። ለአንቺ ድፍን ኢትዮጵያዊ ተሸማቋል። እውነትም ተሸማቀዋል። እንግዲህ ዘንድሮ የማንሰማው ነገር የለም። ከየአቅጣጫው አዲስ ነገር እየተፈጠሩ አነጋጋሪ መሆኑን ቀጥሏል። ሰሞኑን አንዲት እናታችን ላይቭ ላይ ቪዲዮ ቀጥታ ስርጭት እያሰራጨች ምጧ መጥቶ ስትወልድ ስታመጥ የሚያሳይ ቪዲዮ ተለቀቀ። ከዛ በኋላ ብዙ አነጋጋሪ የሆነ ኢቢኤሶችም ድርሹ ዳና ሰራችበት። እንደ ቀልድ ነገር አንድ ቪዲዮ ሰራች። እስቲ ቆይ ቪዲዮን መጀመሪያ ልጋብዛችሁ። ከዛ ነው ጦርነቱ የተነሳው። ወደ ክስ አመራች። ግማሹ እንዴት ትከሻለሽ፣ ጭራሽ አንቺ መወቀስ ሲገባሽ፣ ብዙ ሀሳቦች እየመጡ ነው። እናንተም እስቲ የተሰማችሁን ቪዲዮን ካያችሁ በኋላ ትታዘባላችሁ። ለሁሉም ተደራሽነት እንዲደርስ ላይክ በማድረግ ጀምሩ። መጀመሪያ ይሄ ቪዲዮ ስለዚህ ቪዲዮ እስቲ ምንድነው መጀመሪያ ላይቭ ላይ እንዴት እንደለቀቀች ባጭሩ ላሳያችሁ። እንግዲህ እንደምትመለከቱት ይሄ ነው። ምጥ ውስጥ ናት፣ ሆስፒታል ሆና ከባድ ምጥ ውስጥ ናት። ቪዲዮ አለ፣ ላይቭ ቀጥታ ስርጭት፣ ሰው እየከመከመ ነው። አስፈላጊነቱ ምንድነው? እስቲ አሁን ምን ታዘባችሁ? ይሄ ነገር ያስፈልጋል ብላችሁ ታስባላችሁ? ምጥ ሲመጣ እንኳን ይሄ ሁሉ ህዝብ ቀጥታ እንዳያው ቀርቶ ባለ በር መስኮት ላይ ሆስፒታል መስኮት ላይ ሆኖ አይደል ቀበቶ ፈቶ ምናምን ሲጨነቅ የሚታየው እንዴት ሆነችልኝ እያለ ዶክተር ብቻ ነው የሚገባው አይደል? እና እንደዚህ እንደምትመለከቱት እሷ ላይፍ ቀጥታ እያሳየች ነው። ከዛ በኋላ መነጋገሪያ መሆኑ አይቀርም። አንዴ ወጥታ ቪዲዮ ከሰራች አይቀር ሰው ሐሳቡን የራሱን ያስቀምጣል፣ ይሰጣል፣ መብቱ ነው አይደል? እኛም ሐሳብ የምንሰራበት እሷ ስለለቀቀች ነው። ፕራይቬት ብታደርገው ነገሩ ማንም ሰው ስለሷ አያወራም። ስለዚህ እነ ድርሹ ዳና ኢቢኤስ ላይ እንደ ቀልድ ነገር አንስታ የሆነ ቪዲዮ ሰራች። እስቲ እሱን ልጋብዛችሁና ከዛ ምን እንደተባለ አብረን እናያለን። ይሄኛው ግን ይለያል ማለት ነው። በምንድን ነው የሚለየው አትሉ? ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር እኔ እውነት ምክንያቱም እኔ ራሴ ልጆቼን ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ ማለት ረጅም ጊዜ ሆነብኝ። እኔ ሴት ልጅ ምጥ ላይ ስትሆን ሁላችንም እናውቃለን። በጣም ኢሞሽናል፣ በጣም ትናደዳለች፣ በጣም በቃ ብዙ ነገር። እንደውም ቀበቶ ፍታ ባል ምናምን ይባል ነበርና ስልኳን ቻርጅ አድርግላት ሳይባል አይቀርም። እውነቷን ነው። በቀበቶ ፋንታ ስልኳን ቻርጅ አድርግላት ሳይባል አይቀርም እያለች ነው ድርሹ። ከዛ ቪዲዮ ተሰራ፣ ሰው የተዝናናበት ነው። እንግዲህ እንደ ቀልድም ነበር የተቆጠረው። ምንም ክፋት እንደምታዩት አልተናገረችም። ከዛ በኋላ ቀጥታ ለኢቢኤስ እና ለድርሹ የሚል እንዳለ ለኢቢኤስ ሰራተኞች ይሄ ፕሮግራም ለተላለፈበት ክስ መሰረታለው፣ አሜሪካ ነው ያለሁት፣ ይሄን ቪዲዮ ካላነሳችሁ ይቅርታ ካልጠየቃችሁኝ ወደ ክስ አመራለሁ የሚል መግለጫ ለቀቀች። ያኔ ስትለቅ ህዝቡ ደግሞ ተቆጣ። አንቺ አይደል እንዴ ቪዲዮ ያወጣሽው? አንቺ አይደል እንዴ ላይቭ ላይ ያከታተልሽን እንድናይ ያደረግነው? በራስሽ ስራ እንዴት ነው ጭራሽ ከሳለሁ ብለሽ የምትናገሩ እያላት ነው። እስቲ ህዝብ ምን ተናገረ የሚለውን የአንዳንዱን ኮመንት ይዤላችሁ ቀረብኩኝ። መጀመሪያ እስቲ ዮኒ ማኛ እንስማው። ከባል ያፈነገጠ ነገር አንድም ሴት የምጥ ጊዜ ማንም አይቷት ማቅ እንዳንቺ አይነቱ መጥቶ እንደዛ ሲያደርግ እንዲያውም ቀለደች እንጂ ክፉ ነገር እንኳን አልተናገረችም። ወሬኛ ዴዴ እካክ ብዬሻለሁ። እኔ እስቲ እኔን ስትከሽልሽ እኔን ክሰሽኝ። እኔን እስቲ ማስጠንቀቂያ አትሰጪኝ በምታውቂያቸው። እኔን እስቲ የሆነ ነገር አስቢኝ። ወራዳ አንዳንዴ ክብር አይወድላችሁ መረን። አረ ዮኒ በጣም ተናዷል። ምክንያቱም መውለዷ ላይ ማድረጓ አይደለም እሱ ሲያስገርመን፣ ጭራሽ ከሳለው ማለቷ ትንሽ አንቺ ማመጣሽው ነገር እንዴት ነው ይሄ ነገር የሚካሄደው እያሉ ነው። የብዙ ሰው ሐሳብ ነው፣ የዮኒ ብቻ አይደለም። እርግጠኛ ነኝ እናንተም ኮመንት ላይ ሐሳብ ብትሰጡ ይሄን ነገር ነው የምትታዘቡት ብዬ አስባለሁ። ራሷ ለቃ ጭራሽ ሰው ኮመንት አያደርግልኝ፣ እኔ ቪዲዮ ለቅቄ ሰው አይስደበኝ ወይ ደግሞ አይናገረኝ፣ ጥሩ ከሆነ ያሞግሰኛል፣ መጥፎ ከሆነ ይሳደባል አይደል? አይናገረኝ ማለት አልችልም። ስለዚህ የመጣውን በጸጋ መቀበል ነው እንግዲህ ሰው የሚላትን። እስቲ ይቀጥላል። ድፍን ኢትዮጵያዊ ነው ማወራሽ። ከሱ ብሶ አንቺ ከሳሾች
አንቺ ኢቢኤስን ይቅርታ አስጠያቂ አይወልሽ ተደራጅቶ ኢትዮጵያ ይሄ አካውንትሽን አዘግቶ እንዳይገላግልሽ እውነቱን ነው የማወራው። ድፍረትሽ ነው የገረመኝ። ጭራሽ ልታስፈራሪ ነውረኛ ነሽ በእውነት። ጭራሽ ማስጠንቀቂያ እኛ እንከሳለን ኢቢኤስን። እውነት ነው። ትንሽ በከፊል በጣም ከባድ ነገር ነው። መክሰሱ ምን አመጣው? አርፋ ብትቀመጥ ነው የሚሻለው፣ ወይ መጀመሪያ ለመልቀቅ ነው ሲመስለኝ። ትንሽ ደንግጣለች። እንደዚህ ሰው አቴንሽን ይሰጠዋል፣ ሰው እንደዚህ ይናገረኛል ብላ አላሰበችም። ወይ ጥሩ ነው፣ ዋው ደስ ይላል፣ ላይቭ ላይ የወለደች ምናምን የሚሏት ነበር የመሰለው። ሰው ታውቃላችሁ፣ ይሄ ነገር ከባህል ያፈነገጠ ነው፣ ማንም አይቶት የማያውቅ ነው። ያን ደግሞ ተከትሎ መናገር ሲጀምሩ እሷ ደግሞ ተመልሳ መቀየር ጀመረች፣ ከሳለው ማለት ጀመረች። ከሱም ፍርዱም እስቲ ምን እንደሚሆን ኢቢኤስም ይቅርታ እንደሚጠይቅ እና ያለን በቀጣይ ደግሞ አንድ ሴት እህታችን የሰጠችውን ሀሳብ እንመልከት። ምጥ በላይቭ ላይ ተጀምሯል ያጀማ። ስለዚህ ሴት ትላንት ላወራ ብዬ በጣም የሳቅኩት ትናንትና። ልክ 20 ቤት ያሉ ወጣቶች እንደነሱ መሆን ትፈልጋለች። 10 ቤት ያሉ ወጣቶች እነሱንም መምሰል ትፈልጋለች። በቃ እኔ እንጃ ብሩን ቅርብ ጊዜ ነው መሰል ያገኘችው ያለች አንዲት ኮመንት እና በጣም ነውራም እኔ እንጃ። እሷን የወለዱ በእርግጥ እናቷስ ምን ይሏታል? እናቷስ አይመክሯትም ወይ የምትባል እድሜ አይደለም ያለችው፣ ትልቅ ሴት ናት። ያው እህታችን እያለች የምትገኘው በጣም ወጣት አይደለችም፣ ለመከርም የሚሆን አይደለም። ራሷ የበሰለች ናት፣ ራሷ ማድረግ ትችላለች። እድሜዋም የሚመከርበት እድሜ አይደለም ነው እያለች የምትገኘው እና ለምን እንደዚህ ማድረግ እንዳስፈለገ ግራ ነው የሚያጋባው። ትንሽ ከሷ የመጣውን ሀሳብ ሌላ ቀን ቪዲዮ እንሰራለን። እስቲ ሀሳቧን እናስጨርሳት። ቢያንስ 35,000 ያላት ናት። ግን አንደኛውን ለምን አታሳይንም ታዲያ? በቃ እያማጥሽ ምኑ ሲወጣ ለምን አታሳይም? በእርግደሽ ለምን አታሳይም? ማንሽ እንትናዬ ብዙ ጊዜ ሁሉ ነገርሽ ገበናሽ ልክ እንደ ሀቢባ ሚዲያ ላይ ነው። ሀቢባም እኮ ትንሽ ያው እዛ ሆስፒታሉ የእንትን ስለሆነ ስለማይፈቅዱላት እንጂ እኮ በእርግዳ ልታሳየን ምንም አልቀራትም እኮ። እሷም ገና እንትን የሆነ መንገድ ላይ የነበረ ሽንት ታውቃላችሁ፣ ሽንት ታርጋችሁ ብድግ የምትሉት ልክ አሯን ርት ታርጋ ብድግ እንዳለች ሴት ነው። ይቅርታ ለንግግሩና መቺ ሀቢባም ያደረገችው ምንድነው? ግን ምን ጉድ ነው? ነውር አታውቁም እንዴ? አሁን እንግዲህ ብዙ ሰው ተናዶባታል። እውነት ለመናገር እስቲ እናንተን ስሜት አስቀምጡልን ኮመንት ላይ። ምን ተሰማችሁ? ይሄ ነገር ስታይ ትክክል ነው ብላችሁ ታስባላችሁ? መብቷ ነው፣ እርግጥ ነው፣ ምንም ማድረግ ትችላለች። ነገር ግን ከባህል ያፈነገጠ ያለመድነው ነገር ስለሆነ ላይቭ ላይ ምጧን ስናይ ሰው ያስጨንቃል። ደግሞ ምጥ እኮ ይሄ ለማየት ቁጭ ብለን የምንዝናናበት ወይ ደግሞ የሆነ ደስ ብሎን የምንጠባበቀው ነገር አይደለም። እውነት ለመናገር በጣም አስጨናቂ ነገር ነው። ከሆረር ፊልም የባሰ ነው። እኔ ሰው ምጥ መጣ ሲባል በቃ ጭንቀት ነው። እንዴት ተገላገለች የሚል ምኑ ነው የሚታየው? የሚታይ ነገር የለውም። ምንም የሚያስደስት ነገር የለውም። እና በሰላም ተገላገለች ሲባል ነው፣ ያ ነው። ከዛ በኋላ ነው ደስታው። ብትጨፍር ብታመሰግን ምን ብትል ቪዲዮ ቢሰራ ምንም እሱ ችግር የለውም። ነገር ግን ቀጥታ ላይፍ ማስተላለፉ አስፈላጊ ነው ብለን አናስብም። ሌሎችም ከዚህ ተምረው ይህን ነገር ድርጊት ባያደርጉ ብለን እናስባለን። ለዛሬ ያለን ፕሮግራም ይህን ይመስላል። አበቃን። ሰላሙ ነው።